ሰላም እንዴት ናችሁ? ዛሬ የምናወራው ስለ ዘር ነው። አሁን የዘር ወቅት ነው። ሰኔ መጨረሻ ሐምሌ መጀመሪያ ያው የዘር ወቅት ነው። ሰኔ ከገባ በኋላ ዝናብ አሁን አዲስ አበባ እየዘነበ ነው። የዘር ወቅት ነው እና ስለ ዘር ነው የምናወራው። ዘር ተፈጥሮ እንዴት ነው? እስኪ ዘር ስንዘራ አሁን የአርሶ አደር ልጆች ሆነን እናውቃለን ዘር እንዴት እንደሚዘራ እና ለምሳሌ አሁን ይሄ ሀባብ አለ። በጣም ትልቅ ነው። ከ15 እስከ 17 ኪሎ የሚመዝን ነው። እና ይሄን ሀባብ ግን የምታፈራው በጣም የሚገርማችሁ ነገር ይቺ ፍሬው በአይን ለማየት ራሱ ታስቸግራለች። ይቺ ነች። ይቺን ዘርተን ነው ይህን የሚያክል ሀባብ ፍሬ የምናገኘው። ይሄ ብቻ ሳይሆን ከላይ የምታዩት 5 6 7 ልታፈራ ትችላለች። አንዷ ይቺ ብቻ ይቺ ዘር ማለት ነው። በውስጧ በቃ የሆነ ህይወት አላት ማለት ነው ዘሯ ራሱ። እና ፈጣሪ ራሱ ሲፈጥር ይቺን ዘር አሁን ይቺ ዛፍ ነች። ይቺ ዛፍ ነች። ዛፍ የምትሆነው ምንድነው? እኛ መሬት ላይ ስናረጋት ማለት ነው። እና ወደ ዋናው ነገር ስንገባ ዘር ከዘር ባሻገር የሀሳብ ዘር ነው እኔ ልነግራቸው የፈለኩት ዛሬ። ከተፈጥሯዊ ከዛፍ ከምናደርገው ዘር በተመሳሳይ የሀሳብ ዘር ምን ያክል ውጤት እንደሚያመጣ ነው የምነግራችሁ። እና ዘር በሚዘራበት ጊዜ መሬቱ መለሰት አለበት። መጀመሪያ መሬቱ ለስልሶ አረሙ ጉቶ ምናምን ተነቅሎ ከዛ በኋላ ነው ዘር የሚዘራው። ዘሩ ተመርጦ ነው የሚዘራው። ከዛ ከተዘራ በኋላ የኛ አስተዋጽኦ ምንድነው የሚሆነው? ዙሪያውን ማጠር፣ ያው የሆኑ እንስሳቶች እንዲያለቅሙት፣ ሌላ ደግሞ ውሃ ማጠጣት። ከዛ ውጭ ያለው ነገር ራሱ ፈጣሪ ያዘጋጀው ነገር አለ መሬቱ ላይ ራሱ ይህን ጣዕም የሎሚ ወይም የብርቱካን ወይም የሀባብ ጣዕም እንዲያመጣ አድርጎ ከራሱ ያመጣዋል። በጣም የሚገርም ተፈጥሮ ነው። በቃ ራሱ ያሳድገዋል። በፀሐይ አብስሎ በዝናቡ በምኑ አድርጎ በቃ ይሄን የመሰለ ጣዕም እያንዳንዱ የራሱን ጣዕም ይዞ ይወጣል ማለት ነው። እና የሀሳብም ዘር እንደዛ ነው። የሀሳብ ዘር ልባችን ላይ ሲዘራ መጀመሪያ ልባችን መለስለስ አለበት። ይሄ ቂም፣ ተንኮል፣ ክፋት፣ ምቀኝነት ከራሳችን ማውጣት አለብን። ከራሳችን ካልወጣ ሁለቱ አንድ ላይ ሊሄዱ አይችሉም። ምክንያቱም ያ ጥሩ ዘር ይሄ ጥሩ ዘር ዝም ብለን ሳር ላይ ብንጥለው አይበቅልም። ቢበቅልም አያድግም፣ ይይዘዋል። ለምሳሌ እኛ ራሳችን ላይ መልካም ነገር ስንዘራ ያን የሚነቅሉ ብዙ ነገሮች አሉ። ለምሳሌ አሁን መልካም ነገር ባደረግን ጊዜ ለምን አረክ የሚል ተቃውሞ ይመጣል። ወይም የሆነ ይሄ ጥሩ አይደለም የሚል ሰው በራሱ አተያይ የሚገልጽበት መንገድ ይኖራል። ከዛ ያን ለማድረግ ለማሳደግ ያ አረም ይይዘዋል። ያ የሆነ ነገር የሚናገሩ ሰዎች ሀሳቡ እንዳያድግ እንደ አረም ሆነው ይይዙታል። እኛ ግን ያ እንዳይዘው ልባችንን ንጹህ ማድረግ አለብን። ንጹህ ቦታ ላይ ዘር መዝራት አለብን። ንጹህ ቦታ ላይ ከተዘራ ልባችን ከለሰለሰ ለፈጣሪ ቅርብ ከሆነ መልካም ነገርን ካሰብ ያ የተዘራው ዘር ያድጋል። እና ለምሳሌ አሁን ሀባብ አሁን የራሱ ጊዜ አለው። 3 ወር ይሁን 4 ወር የሚቆይበት ጊዜ አለው። እንደዛ ሁሉ እኛም በየቀኑ አሁን ለምሳሌ ዘር ዘርተን በየቀኑ ራሱ ውሃ ከመሬት የሚስበው ነገር አለው ራሱ። እና እኛም በየቀኑ መደጋገም አለብን። ያን ሀሳብ የዘራነውን ሀሳብ በየቀኑ መደጋገም አለብን። ለምሳሌ አሁን በጎ አድራጎት ድርጅት ምናምን የሚሰሩ መጀመሪያ ሲነሱ በትንሽ ነገር ነው የሚነሱት። ከዛ በኋላ ግን ሲደጋግሙት ይበዛል። እዚህ ጋር አሁን ዘሩ ላይ የኛ አሁን ጣዕሙን ለማምጣት እኮ የኛ አስተዋጽኦ የለበትም። የምኑም የኛ አስተዋጽኦ እኮ የለበትም። ስለዚህ ሀሳብ ላይም እንደዛ ነው። እኛ መልካም ነገር እናስብ እንጂ ውጤቱ የሚሆነው እንደዚህ ሀባብ እንዳሳየኋቸው 4 5 ሆኖ እቺ ትንሿ ዘር እንደሆነች ሁሉ ትንሿ መልካም ሀሳብ በየቀኑ ስንደጋግማት ልክ እንደዚህ ብዙ ሆና ታፈራለች። እና እኛ የምናስበው ምንድነው? ሀሳባችን እስኪ በግላችን ማታ በተለይ ልንተኛ ስንል ቁጭ ብለን ምንድነው የምናስበው? ቀኑን ያስበው ነገር ምንድነው? ስለጣላ ነው ሰው ያን እንዴት አድርጌ ላጥቀው ምናምን እያልን ነው። ከሌ ምን ላድርገው በምን ላጥቀው እያልን የዋል ነው። ራሳችን ላይ ምን አይነት ዘር ነው ስንዘራ የዋል ነው ቀኑ ሙሉ። ከዛ ደግሞ ማታ ያንም ይዘነው እንተኛለን። ከዛ በኋላ ምን ይሆናል? ያ ራሱ ዘር ይሆናል። መጥፎ ዘር ደግሞ የሚያፈራው እንደዛው ነው። መጥፎ ነገር ያፈራል ማለት ነው። ለምሳሌ ኮምጣጤ ዘርቶ ጣፋጭ ነገር ማግኘት ስለሚከብድ ያ ኮምጣጤ እንደዛው በጣም ብዙ ኮምጣጤ ሆኖ ነው የሚወጣው።
እና የምንዘራውን የሀሳብ ዘር ውስጣችን ላይ የምንዘራውን ዘር አስተውለን መዝራት አለብን። አስተውለን መርጠን ማዳመጥ አለብን። ዝም ብለን የሰማነውን ሁሉ ሚዲያ ላይ የምናየውን ሁሉ ማስገባት የለብንም ወደ ውስጣችን። ያው እንደምታውቁት እንግዲህ ወደ ውስጥ ለመግባት እጃችን በመዳሰስ ያስገባል፣ ጆሮአችን በመስማት፣ አይናችን በማየት፣ ምላሳችን በሁሉም ይገባል። ወይ በመስማት ወይ በማየት ወይ በሆነ ነገር ይገባል ወደ ውስጣችን። ከገባ በኋላ ደግሞ የራሱ ልማድ እንደ ኢጎ ሆኖ የራሳችን ሆኖ ገንዘባችን አድርገን ወይም እኔ ነኝ የምንለውን የምገልጽበት ሆኖ ይቀራል። ያ እንዳይሆን እኛ የምናስገባውን መምረጥ አለብን። በተለይ ሶሻል ሚዲያ ላይ ስንገባ ስክሮል እያደረግን እያንዳንዱን እያስገባን ይበዛል። ከበዛ በኋላ ሌላ ሀሳብ መቀበልም አይችልም። አእምሯችን ራሱ ይሞላል፣ ፉል ይሆናል። ልክ እንደዘሩ አረም ላይ እንደሚጣለው እኛ ጋም እንደዚህ አይነት ዝም ብሎ የማይጠቅም ነገር ውስጣችን ላይ ከገባ የምንዘራው ዘር የምንዘራው ሀሳብ ውጤት አያመጣም ማለት ነው። እና ዛሬ ልነግራችሁ የፈለኩት ይሄን ነው። ዛሬ አዲስ አበባ ዝናብ ነው። ሀባብ ከፈለጋችሁ ፍራፍሬ ጁስ ሰሚት ጊዮርጊስ ቤተክርስቲያን ፊት ለፊት አህዱ አትክልት ቤት ነው። መልካም ጊዜ ይሆንላችሁ። ማንበብ አስተሳሰብን ይቀይራል።